እንግዲህ ፍቅርና ዛሬ ፋፋ በአዲስ ነገር መጥተዋል። ፍቅር እንግዲህ ፋፋ እንግዲህ ዛሬ ፍቅርን በጣም በቃ ከልቤ እውነት እሷንም ሆነ እናንተንም አንዳንድ ሰዎች የተቀየማችሁኝ አብርሃምና በእሷ ጊዜ ፍቅርን ብዙ ነገሮችን አስቀይሜያታለሁ። ዛሬ የእውነት ብሎ ስሙ ይቅርታ ሊጠይቅ መጥቶ ፋፋ እንግዲህ ፍቅር የእውነት ፍቅርና ፋፋ ብዙ ነገሮችን አሳልፈዋል ብቻቸውን እና ይቅርታ ተባባል። ስጦታም ሰጥቷታል። በስተመጨረሻ ግን ያንን ስጦታ ሲሰጣት በጣም በፊት ጥሩ ላይ ነበሩ። በስተመጨረሻ ግን ያንን ስጦታ ልብስና እንደዛ ሲላት ፍቅር በጣም እየተናደደች በቃ ታንተም ሆነ ተቡርካ መራቅ ፈልጋለሁ እያለች ነበረ። እና ይህንን ስትል እባክሽ በእናትሽ እየሻለ ይህንን ነገር አትበይኝ፣ እኔ ወደ ጥሩ ነገር ስመጣ አንቺ ደግሞ እንደዚህ አትበይኝ እያለ እየለመነን ነበር። እንግዲህ ያው ትተው ሄዳለች ማለት ነው። ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ያለው ሁሉ እግዚአብሔር ይመስገን በጣም ደህና ነኝ። የእውነት ፍቅር እንደምትለው ከሆነ ፋፋ ይቅርታ ሊጠይቃት መጥቶ እኔ በአንተ ለጊዜው ልናደድብህ እችላለሁ፣ ነገር ግን በውስጥ መቼም ቢሆን ተቀይሜ አላቅም። እኔ እናንተ በከፋይ ጊዜ ብዙ ነገሮችን አሳልፈናል እያለች ነበር። እውነቷን ነው። አሁን በፊት ሲከፋትም ሆነ ተጎኗ ሁሉን ነገር የሆነው ማን ነው? ፋፋ ነው። ገባችሁ? ተጎኗ ሆኖ ብዙ ነገሮችን አሳልፈዋል። ነገር ግን የሆነ ነገር ሲጣላ የፍቅርና የፋፋ ነገር ይጋነንባቸዋል። መቼም ቢሆን እግዚአብሔር አምላክ አይለያችሁ፣ አብረው ሁልጊዜም ወደፊትም ይቀጥሉ። በቃ የእውነት ጣልቃ የምገቡ ሰዎችም አትሆኑ ከሆነ ለምን በራሳችሁ አይዲያ አትሰሩም? በቃ ተዋቸው። እነሱ መቼም ቢሆን ድሮም ቢሆን እዚህ የደረሱት ብቻቸው ነው። አሁንም ወደፊትም ደግሞ ትልቅ ደረጃ መድረስ ይችላሉ። ስለዚህ የእውነት አንዳንድ ነገር ሰው ሲበዛና በቃ የሆነ ነገር ሲል ፍቅር ወደ ሌላ ነገር እየተጎዳች ነው ያለችው። እንግዲህ ፋፋ እንደሚለው ከሆነ እኔ ፍቅርን በጣም አስቀይሜያታለሁ። በጣም 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 ከልብ እንኳን እሷንና ቤተሰቦች እዚህ የሚወዱኝን በጣም አስቀይሜያችኋለሁ። በፊት አብርሃም ጋር በሰራችሁ ነገሮች ሁሉ ብዙ ነገሮችን እያልኩኝ በቃ የሆነ ነገር ብያታለሁ። ዛሬ የሆነ ከልቤ ይቅርታ መጠየቅ እፈልጋለሁ ብሎ አሸንጉሊትም ልብስ ደግሞ አንድ አይነት ማች ለመልበስ ፈልጎ ያንንም ገዝቶላታል። ልብሱ በጣም ያምራል። ባለፈው ቡርካ እንደዚህ ገዝቶ ለምን ይሄ ነገር ተደረገ ብሎ በተመሳሳይ ያኔ ተቃራኒ ሆኑ በጣም ተጣልተው ነበረ። ነገር ግን ቡርካ ይሄ ላይ በጣም ስህተት አለበት ማለት ለፍቅር ልብስ ቢገዛላትም ስጦታ ተለቅ ያለ የሆነ ሙሉ ልብስ እንደ ቀሚስ ነገር ምናምን መስጠት ሲገባው ሌላ አይነት ልብስ ግን እሷ ማሳየትም አልፈለገችም፣ መልበስም አልፈለገችም። ከፈለጋችሁ አሳያችኋለሁ ወይ ያንን በማድረጉ በጣም ተከፍታለች። ፋፋም በጣም ተከፍቶበታል ማለት ነው። እርግጥ ቡርካ አሁንም ይቅርታ መጠየቅ አለበት ማለት ነው። እርግጥ እኔ መቼም ቢሆን ፋፋና ፍቅር መለያየት የለባቸውም ነው የምለው እንደራሴ። ስለዚህ ይቅርታ ተቀብለዋል። ይቅርታ መጠየቅ ደግሞ ትልቅነት ነው። በጣም ነው ደስ የሚለው። ሲቀጥል ደግሞ ይቅርታውንም እሷ ተቀበላለች። ግን ፍቅር ይህንን ትበል እንጂ በቃ ከነሱ የመራቅ አላማ አላት ማለት ነው። ይህንን ሲላት በጣም እሱ ፍቅር ተናደደ ማለት ነው። ለምን ፋፋ እየተናደደ ነው ያለ ፍቅር ያኔ ከእናንተ መራቅ አለብኝ ምናምን ስትል እሱ በጣም እየተናደደ ነበረ ማለት ነው። ስለዚህ እባክሽን ፍቅር የእውነት ፋፋና አንቺ ወደፊት ብትጓዙ ጥሩ ነው ብዬ ነው የማስበው። ማለት ብዙ ነገሮች ያሳልፋችኋል። አሁን እርግጥ ብዙ ነገሮችን ተበድለሽ ሊሆን ይችላል። ነገር ግን ከይቅርታ በላይ ምንም ነገር የለም። ስለዚህ እባክሽን አትቀየሚው፣ አብራችሁ ቀጥሉ ነው የምለው ማለት ነው እኔ እንደራሴ። እና የእውነት ፍቅርዬ እንግዲህ ልብሱን ለብሳለታለች። ልብሱን ብትለብስም ግን በጣም ትንሽ ያው ብትናደድም ከአንጀቱ አትናደድበትም፣ ከአንጀቴ ያልናደድበትም ብላለች። እሷ ነች እንግዲህ ይሄንን ያለችው ማለት ነው። ስለዚህ የእውነት ፍቅርና ፋፋ ያያቸው ሰው በጣም ነው ደስ የሚሉት። ራሱ በቃ የሆነ ድምቀት ነገር አላቸው ማለት ነው። እና የእውነት ፋፋ በጣም ጥሩ ሰው ነው። ንጹህ ልብ ያለው ሰው እንደዚህ ነው ጀግና ማለት ይሄ ይቅርታ ያለው በቃ በሆዱ ጎሚ የማይዝ ሰው በቃ አስቀድሞ እነኝህን ነገሮች ያደርጋል ማለት ነው። ደስ ይላል። እና የእውነት የማይችህ ፋፋ በጣም ነው ዛሬ ያስደሰከኝ። ነገር ግን እንግዲህ በስተመጨረሻ ፍቅር ርቃለሁ ምናምን ያለችውንም ያንንም እንግዲህ በሂደት ይታያል። መቼም ቢሆን አትርቅህም ማለት ነው። አንተ ሁልጊዜም ተጎኗ ትሆን አትሄድም፣ አትንቀሳቀስ ብዬ ነው የማስበው። ስለዚህ አሁንም ተጎኗ ትሆናለህ፣ ወደፊትም ትጓዛላችሁ። እንግዲህ አብዛኛው ሰው ፍቅርና ፋፋ
በጣም የሚወዷቸው ሰዎች አሉ ወደፊት። አንዳንዶቹ ደግሞ ያው ትንሽ የሆነ እምነታቸው ስለማይምጣጣ በቃ ቢለያዩ ይሻላል ምናምን የሚሉ ሰዎችም አሉ። እባካችሁን ይሄንን አትበሉ። በቃ ራሳቸው እነሱ የወሰኑ ውሳኔ ይኖራቸው ይችላል ማለት ነው። ስለዚህ ፍቅር አሁን የምትለው ደግሞ ይሄንን ልብስ ስንለብስ እኔና ፋፋ ያው በጓደኝነት ነው አሁን እየቀጠለን ያለ ነው፣ ፍቅረኛዎች አይደለንም ነው። ግን ይሄንን አይነት ልብስ እንደዚህ ስንለብስ ወደ ሌላ ነገር ይዞራል የማለት አላማ አላት መሰለኝ ፍቅር እና ፋፋ እንግዲህ ያው ትንሽ ከፋም እንግዲህ ምንም ማድረግ አይቻልም ነው የምለው። እንግዲህ የእውነት ደስ የሚል ነው እንትን ልብሱም ቢሆን ስጦታ የሰጣት ደስ ይላል ማለት ነው። ፍቅርዬ እንግዲህ ለማንኛውም ከማንም ቢሆን መራቅ የለብሽም፣ በያላይ ተማሪ ነሽ። ስለዚህ ግዴታ ሰው ያስፈልግሻል ማለት ነው። ስለዚህ አደራሽን ፋፋን መራቅ የለብሽም ብዬ ነው እኔ የማስበው እላችኋለሁ። እና ደስ ይላሉ። ብዙ ኮመንቶችም እየተጻፈ እያዳመኩ ቪዲዮን ኮመንትም እያየሁ ነበረ። ፋፋና ፍቅር አብረው እንዲሆኑና አብረው እንዲጓዙ ብዙ ሰዎች ይጽፋሉ፣ ያው እንደምታውቁት ማለት ነው። ስለዚህ እንግዲህ ያው ፈቲ ትናንትና ያንን ስላለችም እንዲሆን አላውቅም። ራሱ ዛሬ ፋፋ በቃ ይቅርታ ልላችሁ ስለመጣሁ ነው ማለት በቃ ዝናቡ መንገዱ ራሱ በጣም ነበር የተዘጋጋብኝ እያለ ነበረ ማለት ነው። ማለት እያለ መንገዱ ሲዘጋጋብኝ በቃ ለምንድን ነው እንደዚህ ሆነው እያልኩ በጣም ራሱ ተበሳጭቼ ነበር። ነገር ግን ያው እናንተም ይቅርታ ልትሉ ነው መሰለኝ እንደዚህ የሆነብኝ። ያው እንግዲህ ሰይጣንም ቢሆን ደርሻለሁኝ እያለ እና እንዴት ሆኜ ይሄን ቪዲዮ እንደምሰራው እኔ ልነግራችሁ አልችልም እያለ ነበር። ለማንኛውም እንኳን ተሳካልህ። የእውነት በጣም አስበህ ይሄንን ራሱ ማድረግህ በጣም ደስ ይላል ማለት ነው። ስለዚህ ፍቅር በአንተ መቼም ቢሆን አትቀየምምም አትከፋምም ብዬ አስባለሁኝ። እሷም ብላለች መጀመሪያ ላይ ተናግራለች ማለት ነው። እና ደስ የሚል ቆይታ ነበረ። ሂዱና ቪዲዮቸውን ማየት ትችላላችሁ። ፋፋ ትትሉት የሚወጣል ወይም ደግሞ በፍቅር ሸርተዋል ላይ በፍቅር ላይ ገብታችሁ ማየት ትችላላችሁ ቪዲዮውን። በፋፋ ላይ ነው የተለቀቀው ማለት ነው። እና የእውነት በጣም እርግጥ ታሳዝናለች የእውነት ፍቅር ማለት ነው። እና ብታሳዝንም ፋፋ መቼም ቢሆን ደግሞ አይበድላትም፣ ምንም አይላትም ማለት ነው። እሱም የተናገረው ያኔ ያው በፍቅር ሁኔታ ላይ ስለሆንኩ ነው ከአብርሃም ጋር እንደዛ ስትሆን ብዙ ነገሮችን ልናገር የቻልኩት ምናምን እያለ ነበር። እና እንግዲህ ዛሬ ከአንጀቱ እሱ ይቅርታ ብሏታል። እንግዲህ ይቅርታውን ተተቀበለኝ ፍቅርዬ፣ ያው መቀበል ነው ሌላ ነገር የለውም። ይሄን የወሰደ ነበረ የዛሬው ቪዲዮ። ሁላችሁም ተጎኝ የሆናችሁ የምታበረታቱ በጣም ነው የማመሰግን፣ በጣም ነው የምወዳችሁ። እግዚአብሔር አምላክ ሀገራችንን ሰላም፣ ፍቅር፣ አንድነትን ያንጣልን፣ መተሳሰብንም ያንጣልን። ሁላችሁም ለሀገራችን በየሃይማኖታችሁ ጸልዩ። ሀገራችን ሰላም ስትሆን ነው እኛም ሰላም የምንሆነው። በሌላ ቪዲዮ እስከምንገናኝ ባይ ባይ።